ምን ሆነ ነው ቤኪ? ዛሬ ልክ አይደለም ፊት። አይ ማለት የሆነ ስሜት እየተሰማኝ ነው። አንዳንዴ ሳስበው ሁሉም ሰው ቀድሞኝ ሄደ፣ እኔ ግን ባለሁበት ቦታ የቆምኩ ያልሆነ ይሰማኛል። ይኸውልህ ህይወት እኮ ውድድር አይደለችም። ሁሉም የራሱ ሰዓት አለው። ግን እኮ መሮጥ ሲገባኝ እየተሳብኩ ነው ያለሁት። ምንም ነገር እያደረኩኝ አይደለም። ይኸውልህ ቤኪ፣ ዋናው ነገር ፍጥነቱ አይደለም። ዋናው ነገር አቅጣጫህ ነው። ትላንት ከነበርክበት ማንነት ዛሬ ትንሽ እንኳን ተሻሽለ ከሆነ አንተ ቀድመሃል። ትናንሽ እርምጃዎች ነገ ትልቅ ታሪክ ይሰራሉ። ስለዚህ ከሰው ጋር መወዳደርህን አቁምና በራስ ጉዞ ተደሰት። ነገሩ ልክ ነው። መቆም ብቻ ነው ሽንፈት።